የዛሬው ታሪካችን አንድ እድሜያቸው የጠና ማየት የማይችሉ ሽማግሌ ሁሉ ጊዜ መንገድ ዳር ተቀምጠው ይለምኑ ነበር። ታዲያ ሁሌም በሚለምኑበት ወቅት አንድ የማይለያቸው ጽሑፍ የያዘ ካርቶን ነበር። በካርቶኑ ላይ ማየት አልችልም እርዱኝ ይላል። አላፊው አግዳሚው ሰው ጽሑፉን እያየ ባጠገባቸው ያልፋል። አንዳንዱ ያለውን ጣል ጣል ያደርጋል፣ የቀረው ደግሞ ትቶት ያልፋል። ነገር ግን አንድ ቀን ጠዋት ይህ ክስተት ተከሰተ። ከዚህ በፊት የማያውቁት ሰው ወደ እሳቸው ቀረብ ብሎ ጽሑፉን የያዘውን ካርቶን አንስቶ ጫር ጫር አድርጎ መልሶ ካስቀመጠ በኋላ ምንም ሳይሰጣቸው ጥሎ ሄደ። ሽማግሌውን በሚሰሙት ግራ ተጋቡ። ሰውየው አጠገባቸው መጥቶ ሲቆም ብር ሊሰጣቸው አሊያም ችግራቸውን ሊጠይቃቸው መስሏቸው ነበር። ነገር ግን ምንም ሳይል ነበር ጥሏቸው የሄደው። ትንሽ ቆይቶ ግን የእሳቸውን ሁኔታ የሚቀይር ነገር ተፈጠረ። አላፊ አግዳሚ ሁሉ ያለውን እያወጣ ይሰጣቸው ጀመር። ከሳንቲም አልፎ ብዙ ሰዎች ብር በእጃቸው ይሰጧቸው ጀመር። ሽማግሌው ግራ ተጋቡ። ቆያ ሰውዬ ምን አድርጎ ነው የሄደው ብለው ራሳቸውን ሲጠይቁና ግራ ሲጋቡ አሉ። በዛች ሰዓት ብቻ ሰዎች የረዷቸው ወር ሙሉ ለምነው ካገኙት ይበልጥ ነበር። ታዲያ በዚህ ግርምት ቆይተው ወደ ምሳ ሰዓት አካባቢ አንድ ሰውዬ ወደ እሳቸው ቀረበ። እሳቸውን በጥርጣሬ ቅድም አንተ ነህ ጽሑፍ የጻፍከው? ቆይ ምን ብለህ ነው የጻፍከው ልጅ አሉት። ታዲያ ሰውየውን በደስታ አባቴ እኔ ሳይኮሎጂስት ነኝ፣ በእርግጥም በገንዘብ አረዳሁትም፣ ነገር ግን ጽሑፉን እንዳየው የተጻፈው ነገር ሰዎች እንዲረዳዎት ብዙ እንደማያስችል ስላወቅ የተጻፈውን ነው የለወጥኩት። መጀመሪያ ማየት አልችልም እርዱኝ ይል ነበር፣ እኔ ደግሞ ከጀርባው ዛሬ ቀኑ ደስ ይላል ግን እኔ ያላየውን ብዬ አስተካከልኩት። አዩ አባቴ ሰው ይህንን ሲያነብ የእርስዎን አለማየት ሳይሆን የራሱን ማየት ስለሚያስብ በደስታ ለእርስዎ ያለውን ይለግሳል አላቸው። ታዲያ በዚህን ጊዜ ሽማግሌው ከደስታው ብዛት እጁን ከያዙ በኋላ እያመሰገኑትም እጁን ይስሙት ጀመር። በስከመጨረሻም ከታሪኩ የምንማረው ሰዎችን ባለን ነገር ካገዝን ከደስታም በላይ ደስታ እንፈጥርላቸዋለን። የሰው ልጅ